ሶ ይህ አሁን ለምሳሌ ውሃ መጠጣት ፈለግኩኝ። ኦኬ ውሃ ጠጣለሁ። ማይኳን ማዞር ፈለግኩኝ። ማይኳን ትንሽ አዞራታለሁ። ይህ የአእምሯችን አካል ህይወታችን አይቀይረውም። ገባ? ምንም። እውነቴን ነው የምልህ። የትኛው አእምሯችን አካል ነው ህይወታችን የሚቀይረው? አሁን ትንፋሽ እየተነፈስክ ነው። አስበህበታል? እኔ ከ2 ደቂቃ በፊት እሱ አእምሮ አካል ነው ህይወትን የሚቀይረው። ብዙዎቻችን ከልጅነታችን ጀምሮ የተነገሩን ታሪኮች አሉ። ከድሃ ቤተሰብ ነው የመጣ ነው። የራሳችን ስክሪፕት አለን። እዚህ ሰፈር ነው ያደግነው። ያቺ ሴት እምቢ ብላናለች። የተናቀን ሰዎች ነን። በጣም በቃ አንተ ደባሪ ነህ፣ ረባሽ ነህ ተብለናል፣ ደደብ ነህ ተብለናል። ትምህርት ቤት ደረጃ 40 ነው የተሰጠን፣ መጨረሻ ነው የወጣ ነው ምናምን ስክሪፕት ነው ይሄ። እነዚህ ድምጾች ማለት ነው ከልጅነታችን ጀምሮ ስፔሻሊ ደግሞ በቃ ከ1 እስከ 7 ዓመት ወይም ደግሞ ከ1 እስከ 16 17 ዓመት እነዚህ ነገሮች እየተነገሩ ካደጉ ልክ እንደ ትንፋሽ እነዚህ ሀሳቦች ሳታስባቸው ትኖሯቸዋለህ። ገባ? አይምሮ ኦሬዲ ቴክ ኬር ያደርገዋል። ችግር የለውም ይወግድ። ለዛም ነው ዓለምህ በእነዚህ ነው የሚፈጠሩት፣ በእነዚህ ድምጾች ነው የተከበብከው። የሆነች ልጅ አለች፣ ኢትዮጵያዊ ነች፣ ቪዲዮ የለቀቀችው ምን አለች መሰለ? አይናችን በጣም 0.00% ብቻ ነው ማየት የሚችለው። ገባ? ሌላው የተቀረው ሪያሊቲው ሀቁን ማለት ነው። ይህ የምታየው ማይክ፣ ጠረጴዛው፣ እኔን የምታየው ምናምን አይንክ አይደለም የሚያየው፣ እምነትህን ነው የሚያየው። እምነት በእምነትህ ነው የምታየው ዓለምህን። ገባ? ስለዚህ ከልጅነታችን ጀምሮ የተገነባ እምነት አለ። ይህ ሁሉ እምነት ደግሞ የት ነው የተቀመጠው? ያ ሳታስብ ሁሉ ነገር ቴክ ኬር የሚያደርግልህ የአእምሮ አካል which is በቃ አትጠቀምበትም፣ ግን እንድትተነፍስ ያግዛል፣ እንድትንቀሳቀስ ምንም ሳታስብ መኪና ሳይታወቀህ እንድትነዳ የሚያግዝ አእምሮ አካል። ያ አካል ይህ ሁሉ የምታየው ዓለምህ እየፈጠረልን ያለው። ስለዚህ መቀየር ከፈለክ ማለት ነው መልፋት፣ መሮጥ፣ በቃ ወይኔ ጉዴ እንደዚህ መስራት፣ በቃ እንዴት አይደል ለምንድን ነው የማያልፍልኝ ምናምን እንደዛ ማለት ሳይሆን፣ እንደዛ እያልክ ከሆነማ ይህ አእምሮ እየተጠቀምክ ነው። ይህ ለማንሳት የትኛው አእምሮ ነው የምትጠቀመው? እምነትህን ቼክ ማድረግ። እምነትህን የምታየው ደግሞ ዝምታ ላይ ነው። ቲክቶክ ስክሮል እያደረግክ ከሰዎች እየተጨቃጨቅ አይደለም የምታገኘው። ቁጭ ብለህ ራስን መገምገም፣ መስታወት ላይ ቆመህ ማን ነኝ ራስን እኮ ትሰድበዋለህ። አንድ እምነት እሱ ቆንጆ አይደለኝ ብለህ ታምናለህ። ሀብታም መሆን አልችልም፣ ለምን? because አስተዳደጌ እንደዚህ ነው። ሁለተኛ እምነት እንደዛ ምክንያት አለ ሁሉም ነገር። እነዚህ እምነቶችን ጠይቀህ ደግሞ መቀየር ነው ዓላማችን። በቃ የምትቀይረው ደግሞ አርምሞ ውስጥ በመግባት አርምሞ ውስጥ ስትገባ ዝምታው ይበዛል። ዝምታው ከበዛ ደግሞ ከዛ ነው የምንፈጥረው which is ወደ ሳናስበው የሚቆጣጠረን የአእምሯችን አካል እሱን እናገኘዋለን፣ እንይዘዋለን። ገባህ? እሱን ከያዝነው ደግሞ አዳዲስ የሆኑ ድምጾች መክተት እንችላለን ወደዛ። ገባህ? የማይጠቅመን ድምጽ እያወጣን አዳዲስ ድምጾች መክተት። ሀብታም ነኝ የሚለው ድምጽ፣ እኔ ቆንጆ ነኝ፣ እኔ ታዋቂ ነኝ። ለማይላቸው ዓላማ ከሌለክ ማንም ሰው አያውቅልህ። ከዛ ማስነሳት የሚፈልጉት መቀስቀስ የሚፈልጉት ስሜት ነገር እጠይቃቸዋለሁ። ገባህ? አንዷ ምን ትላለች? ማነሽ አንቺ እላታለሁ። ማነሽ አንቺ? እኔ በቃ የሆነ ላይክ ስታወራ ማያታለሁ። በቃ ግልፍት ትላለች። ግልፍት ነው የሚባለው? ግልፍት ነው አማርኛ አላውቅም፣ ግን በቃ ይሆናል አይደለ? አነጋገሯ ማለት ነው ፈጠን ያለ ነው። ፈጠን እያለች ታወራለች። ቀልደኛ ነገር ነች ምናምን፣ ህፃን ነገር ነች። ኦኬ አንቺ የሳቅ ስሜት መቀስቀስ ላይ ጎበዝ ነሽ እላታለሁ። ኦኬ ሌላ ደግሞ ላይክ ለማየት ሞክራለሁ። ባውጭ አያታለሁ። አሁን አንተ ማለት ነው ሊትራሊ የብርታት ስሜት የመቀስቀስ አቅም አለ። የግርም ስሜት መቀስቀስ ትችላለህ። የፍቅር ስሜት መቀስቀስ ትችላለህ። ሪሊ ትችላለህ። ረጋ ያልክ ነህ፣ ዲፕ የሆነ እንትን አለ። ሌላስ አሮን እንግዲህ አንተን እነዚህ ስሜቶች መቀስቀስ ትችላለህ። አብዛኛው ጊዜ የምትቀሰቅሰው አንተ ላይክ ዲፕ የሆነ የብርታት ስሜት ትሰጣለህ፣ የተስፋ ስሜት ትሰጣለህ። ሰዎች የሚከተሉ በዚህ ስሜት ነው የሚያገኙ። አንተ ልንገርካ፣ እኛ ሰዎች ስንባል ስሜታዊ ነን በተፈጥሮ ማለት ነው። ስለዚህ እነዚህ ክላይንቶቼ ስሜታቸው ሲመርጡ መጀመሪያ ሲጀምሩ 2 ስሜት ነው ማስመረጣቸው። እቺ ልጅ የሳቅ ስሜት መረጠች፣ ሌላው ደግሞ የደስታ ስሜት መረጠች። 2 ስሜት ብቻ። ብዙ ስሜቶች አሉ ባይዘ። እኔ አሁን ብዙ ስሜት ነው የምለቀው። አንዳንዴ የሀዘን ስሜት እለቃለሁ ሰዎች ላይ፣ ለተጎዱ ሰዎች ማለት ነው። የፍቅር ስሜት እልካለሁ። ሆም ብለህ ነው የምታደርገው? ሁሉም ነገር በፕላን ነው። ኦኬ ከዛ እሷ የ2 ስሜት እንድትይዝ አደረኳት፣ የሳቅና የደስታ። ከዛ ምን አልኳት መሰለህ? የምትለቂያቸው ቪዲዮዎች ይህ ቪዲዮ ምን አይነት ስሜት እንዲቀሰቅስ ፈልገዋለሁ? የሳቅ ስሜት ትላለች። ኦኬ የሳቅ ስሜት አሜዚንግ። እዛው ያችልኝ እሷ ትጽፈዋለች። ኦኬ የሳቅ ስሜት በጣም ለመቀስቀስ ሰውነትሽ እንዴት መንቀሳቀስ አለበት እላታለሁ። ከዛ እንጃ ትለኛለች። you have to just move, expressive መሆን አለብህ። ገባህ አይደለ? there's the body and then ፊቷስ she have to like ሪላክስ ማድረግ አለበት። አይኗን ትንሽ ብራይት መሆን አለበት። ከዛ she have to go like this በቃ just like expressive። ገባህ አይደለ? አሁን የሳቅ ስሜት ትቀሰቅሳለች።
ከምንናገረው ቃል በላይ የሰውነታችን እንቅስቃሴና ፊታችን ነው የሚቀሰቅሰው። ኬቪን ሃርት አስተው ለምታውቀው ተናግረው እንደዚህ የሚያደርገው ነገር what is that? እሱ በጣም ብዙ ሰዎች ያስቃል ከምታስበው በላይ በስሜት የሚቀሰቅስ ነው። እኛ ለካስ የምንስቀው በቃላቶች ብቻ ሳይሆን በሰውነታችን እንቅስቃሴ ነው። ገባ? እሱ እንድታረጋግዛታለሁ መጀመሪያ። ኦኬ የሰውነትሽና የፊትሽ ቴክ ኬር አድርገነዋል። አሁን ወደ ድምፅሽ እንሂድ። ድምፅሽ ምን መምሰል አለበት? ድምጿ ምንድን ነው የሚመስለው? እንደዚህ ስትናገር ማለት ነው። እንደዚህ በቃ ላይ ፈጠን ብላ ትናገራለች ማለት ነው። እና ላይክ ያሰብኩት ነገር ምን እንደሆነ ታውቃላችሁ ጋይ? ፈጠን ትላለች። ሳቅ ስሜት ለመቀስቀስ ብለህ እንደዚህ ብለህ መናገር አትችልም። ሰውነቷ ይዘነዋል። ኦልራይት። ከዛ ድምጿም እየቀየር ነው ያለ ነው ወደ ሳቅ ስሜት እንዲቀሰቅስ። ሌላ የተቀረው ምንድነው? ቃላቶችሽ ምንድነው? ታሪክ እንድትናገር አደርጋታለሁ። ገባ? ታሪክ በጣም ሰዎች ግንኙነት በቃ በጣም እኛ አሁን እናንተ ስንገናኝ ትንሽ ታሪክ አውርተናል። ማን እንዳገኘ ማን ያዘዋል መጥቶ ነበር። አዎ ሪሊ እንደዚህ መጥቶ ነበር። አዎ ታሪክ ትነግረኛለህ። ሁሌም በዛ ነው የምንግባባ። ጓደኛ ስታገኝ እንደዛ ነው። ታሪክ ተናገር ይላታለሁ። አስቂ የሆነ ታሪክ ያጋጠምሽ ምንድነው? እሱን ታሪክ ታወራዋለች። አሁን እሱን አስተማርኳት። ናው ሺ ኖውስ ኦኬ። የሳቅ ስሜት መቀስቀስ ላይ ሺ አንደርስታንድስ ሊትራሊ ነው መልክ እግዚአብሔርን አልዋሽም። ማሳየት ይችላል። ቆይ ወደ 800 ሺህ ቪው 800 ሺህ ቪው አገኘች።